ተከታታዮች ዛሬ በዚህ ቪዲዮ ደግሞ የምናየው እንዴት ከጀማሪ ካፕከት ቪዲዮ ኤዲተር እንዴት አድቫንስድ መሆን እንችላለን፣ ምን ወሳኝ ነጥቦችን ማወቅ አለብን የሚለውን ነው በደንብ የምናየው። ስለዚህ መጀመሪያ አንድሮይድ ላይም አይኦስ ላይም ያለውን ካፕከት እናወርዳለን። ከዛ ወደ ውስጥ እንደገባን ይህን የመሰለ ኢንተርፌስ እናገኛለን ማለት ነው። ይሄኛው ፎቶ ኤዲት ለማድረግ ነው። ናኖ ባናናም ያካትታል በውስጡ። ይሄኛው ደግሞ አዲስ ፕሮጀክት ኤዲት የምናደርግበት ነው ማለት ነው። እሱን ክሊክ እናደርጋለን። ከዛ እሱን ክሊክ ካደረግን በኋላ እዚህ ጋር ፋይሎችን ያስመርጠናል። ፎቶ ከሆነ ኤዲት የምናደርገው ከዚህ መምረጥ እንችላለን። ቪዲዮም ከሆነ መምረጥ እንችላለን። ለፎቶ ይችኛዋን በተን በቀላሉ መንካት ነው። ለቪዲዮ ደግሞ ይችኛዋን በመንካት ቀጥታ ወደ አፑ መግባት እንችላለን ማለት ነው። ከዛ እኛ የምንፈልገውን ፎቶ ሰሌክት እናደርጋለን። ለምሳሌ ይሄኛው ፎቶ እኔ ሰሌክት አደረግኩት። ከዛ አድ እንለዋለን። የካፕከት ሙሉ ኢንተርፌስ ይሄኛውን ይመስላል። ስለዚህ ወደ አፕ ከገባን በኋላ ይሄኛው ኢንተርፌስ ይመጣል ማለት ነው። ከዛ እዚህ ያሉትን ዲቴይሎች በደንብ ልንገራችሁ። የመጀመሪያው ያስገባነውን ፎቶ ኤዲት ወይም ደግሞ ሙሉ ለሙሉ የምናይበት ይሄኛው የማስፊያው ዙም ማድረጊያውን ፓርት ነው። ይሄኛው ደግሞ የምናጠብበት ፓርት ነው ማለት ነው። ከዛ እዚህኛው ኤዲት ማድረጊያ ናት። ይሄኛው ኦዲዮ ሚውዚክ ኤክስትራክት ማድረግ እንችላለን። ሳውንድ ማድረግ እንችላለን። ሳውንድ ኤፌክትስ መጨመር እንችላለን። ሪከርድ ማድረግ እንችላለን። ቴክስት ቱ አውዲዮ ትራንስሌት ማድረግ እንችላለን እና ኮፒራይት ቼክ ማድረግ እንችላለን። ይሄኛው ደግሞ የቴክስት ፓርቶች ናቸው። እዚህ ጋር አዳዲስ ቴክስቶችን ማስገባት እንችላለን። አውቶ ካፕሽን በተለይ እንግሊዝኛና ሌላ ላንጉጅ ከሆነ አውቶ ካፕሽን ማድረግ እንችላለን። ስቲከር መጨመር እንችላለን። በእጃችን መሳል እንችላለን። ይሄ ደግሞ ቴክስት ቴምፕሌት ነው። ቴክስቱ አውዲዮ ወደ አውዲዮ የሚቀየርልን ነው። አውቶ ሊሪክስ ራሱ የሚሰራልን ነው፣ ኤአይ በመታገዝ ማለት ነው። ከዚህ ስንወጣ ደግሞ ኢፌክት አለ። ቪዲዮ ኢፌክት አለ። ቪዲዮ ኢፌክት ሞር አድቫንስድ ስትሆኑ የምትጠቀሙት ቪዲዮ ኢፌክት፣ ቦዲ ኢፌክት አለ። ከዛ ፎቶ ኢፌክት አለ። ሌላኛው ደግሞ ኦቨርሌይ ነው። ኦቨርሌይ ማለት በቪዲዮችን ላይ ሌላ ቪዲዮ እንዲደረብ ማድረግ ማለት ነው። ኦቨርሌይ እንጨምራለን ማለት ነው። ከዛ ካፕሽን አለ። ካፕሽን ያው እንደምታውቁት ከታች የሚጻፉ ከቪዲዮችን ታች የሚጻፉ ካፕሽኖች ማለት ነው። ኢንተር ካፕሽን አለ፣ አውቶ ካፕሽን አለ፣ ካፕሽን ቴምፕሌት አለ፣ ኤአይ ፓኬጂንግ አለ፣ አውቶ ሊሪክስ አለ እና ኢምፖርት ካፕሽን አለ። ካፕሽን የራሳችንን ማስገባትም እንችላለን ማለት ነው። ፊልተር አለ። እዚህ ጋር ደግሞ ፊልተር ማለት ደግሞ የተለያዩ የፎቶና የቪዲዮ ፊልተሮችን አጀስት የምናደርግበት ነው። እዚህ ጋር ደግሞ አጀስት አለ። ብራይትነስ በመጨመር በመቀነስ፣ ኮንትራስት በመጨመር በመቀነስ፣ ሳቹሬሽን በመጨመር በመቀነስ ወይም ደግሞ ሻርፕነሱን ክላሪቲውን ኤችኤስኤል የሚባል አለ። ከለር ግሪዲንግ ነው። ግራፍ የሚላለ፣ ከለር ዌል የሚላለ፣ ከዛ ሃይላይት የሚላለ፣ ሻዶው የሚላለ፣ ዌል የሚላለ እነዚህን አጀስት በማድረግ የፎቶችንን ከለር ኢፌክት የምናስተካክልበት ነው። ይሄኛው ደግሞ ስቲከር ነው። የተለያዩ ስቲከሮችን በተለይ ቪዲዮ ኤዲቲንግ ላይ የምንጠቀማቸውን ስቲከሮች የምናስገባበት ነው። ይሄኛው ደግሞ ድራው ነው። ቅድም እንዳልኳቸው የምንስልበት ነው ማለት ነው። ከዛ አስፔክት ሬሾ አለ። አስፔክት ሬሾ ደግሞ ለዩቲዩብ ለሎንግ ቪዲዮ ከሆነ 16:9፣ ለሾርት ቪዲዮ ከሆነ ደግሞ 9:16 እንጠቀማለን። አንድ በአንድ ማድረግ እንችላለን። ለሬሾችንን ራሳችን ነው የምንመርጠው። ባክግራውንድ የተለያዩ ባክግራውንድ ግሪን ባክግራውንድ ማድረግ እንችላለን። ከለር ባክግራውንድ ማድረግ እንችላለን። ብለርድ ማድረግ እንችላለን። ነው ኤዲት ማድረጊያ ናት። ይሄኛው ኦዲዮ ሚውዚክ ኤክስትራክት ማድረግ እንችላለን። ሳውንድ ማድረግ እንችላለን። ሳውንድ ኤፌክትስ መጨመር እንችላለን። ሪከርድ ማድረግ እንችላለን። ቴክስት ቱ አውዲዮ ትራንስሌት ማድረግ እንችላለን እና ኮፒራይት ቼክ ማድረግ እንችላለን። ይሄኛው ደግሞ የቴክስት ፓርቶች ናቸው። እዚህ ጋር አዳዲስ ቴክስቶችን ማስገባት እንችላለን። አውቶ ካፕሽን በተለይ እንግሊዝኛና ሌላ ላንጉጅ ከሆነ አውቶ ካፕሽን ማድረግ እንችላለን። ስቲከር መጨመር እንችላለን። በእጃችን መሳል እንችላለን። ይሄ ደግሞ ቴክስት ቴምፕሌት ነው። ቴክስቱ አውዲዮ ወደ አውዲዮ የሚቀየርልን ነው። አውቶ ሊሪክስ ራሱ የሚሰራልን ነው፣ ኤአይ በመታገዝ ማለት ነው። ከዚህ ስንወጣ ደግሞ ኢፌክት አለ። ቪዲዮ ኢፌክት አለ። ቪዲዮ ኢፌክት ሞር አድቫንስድ ስትሆኑ የምትጠቀሙት ቪዲዮ ኢፌክት፣ ቦዲ ኢፌክት አለ። ከዛ ፎቶ ኢፌክት አለ።
ሌላኛው ደግሞ ኦቨርሌይ ነው። ኦቨርሌይ ማለት በቪዲዮችን ላይ ሌላ ቪዲዮ እንዲደረብ ማድረግ ማለት ነው። ኦቨርሌይ እንጨምራለን ማለት ነው። ከዛ ካፕሽን አለ። ካፕሽን ያው እንደምታውቁት ከታች የሚጻፉ ከቪዲዮችን ታች የሚጻፉ ካፕሽኖች ማለት ነው። ኢንተር ካፕሽን አለ፣ አውቶ ካፕሽን አለ፣ ካፕሽን ቴምፕሌት አለ፣ ኤአይ ፓኬጂንግ አለ፣ አውቶ ሊሪክስ አለ እና ኢምፖርት ካፕሽን አለ። ካፕሽን የራሳችንን ማስገባትም እንችላለን ማለት ነው። ፊልተር አለ። እዚህ ጋር ደግሞ ፊልተር ማለት ደግሞ የተለያዩ የፎቶና የቪዲዮ ፊልተሮችን አጀስት የምናደርግበት ነው። እዚህ ጋር ደግሞ አጀስት አለ። ብራይትነስ በመጨመር በመቀነስ፣ ኮንትራስት በመጨመር በመቀነስ፣ ሳቹሬሽን በመጨመር በመቀነስ ወይም ደግሞ ሻርፕነሱን ክላሪቲውን ኤችኤስኤል የሚባል አለ። ከለር ግሪዲንግ ነው። ግራፍ የሚላለ፣ ከለር ሆይል የሚላለ፣ ከዛ ሃይላይት የሚላለ፣ ሻዶው የሚላለ፣ ሆይል የሚላለ እነዚህን አጀስት በማድረግ የፎቶችንን ከለር ኢፌክት የምናስተካክልበት ነው። ይሄኛው ደግሞ ስቲከር ነው። የተለያዩ ስቲከሮችን በተለይ ቪዲዮ ኤዲቲንግ ላይ የምንጠቀማቸውን ስቲከሮች የምናስገባበት ነው። ይሄኛው ደግሞ ድራው ነው። ቅድም እንዳልኳቸው የምንስልበት ነው ማለት ነው። ከዛ አስፔክት ሬሾ አለ። አስፔክት ሬሾ ደግሞ ለዩቲዩብ ለሎንግ ቪዲዮ ከሆነ 16:9፣ ለሾርት ቪዲዮ ከሆነ ደግሞ 9:16 እንጠቀማለን። አንድ በአንድ ማድረግ እንችላለን። ሬሾችንን ራሳችን ነው የምንመርጠው። ባክግራውንድ የተለያዩ ባክግራውንድ ግሪን ባክግራውንድ ማድረግ እንችላለን። ከለር ባክግራውንድ ማድረግ እንችላለን። ብለርድ ማድረግ እንችላለን።